ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች ዛሬ ወደ ለጋሃር አካባቢ ነው የምንገኘው። እንግዲህ ለጋሃር አካባቢ ላይ የመንገድ ማስፋፊያ ስራና እንዲሁም ደግሞ የኢግል ሂልስ እያሰራ የሚገኘው የመኖሪያ መንደርም የተለያዩ ለውጦች እያሳዩ ነው። እንግዲህ ዛሬ የምንመለከተው እነዚህን ሁለት ፕሮጀክቶች ይሆናል ማለት ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን አሳዩን። ጉብኝታችንን የጀመርነው ከለጋሃር መብራቱ ወይም ደግሞ የላዮን ኦፍ ጁዳ ወይም ደግሞ የሞሐንበሳ ሐውልት ካለበት ጋር ነው። ከዚህ ወደ ቄርቆስ የሚወስደው መንገድ ነው። እንግዲህ አሁን የመንገድ ማስፋፊያ እየተሰራለት የሚገኘው እንደምታውቁት ከዚህ ቀደም ይሄ መንገድ ሰፊ ነው። በእርግጥ ግን መሀል ላይ ሰፊ የሆነ የግሪን ኤሪያ ነበረው የመንገዱ አካፋይ ማለት ነው። አሁን ላይ እሱ እንግዲህ ተነስቶ ሙሉ ለሙሉ ወጥ አስፋልት ሊደረግ ነው። ከሱም ፊት ለፊት የምትመለከቱት የላዮን ኦፍ ጁዳ ወይም የሞሐንበሳ ሐውልት ይገኛል። ይሄ ሐውልት ብዙ ታሪኮች አሉት። እንግዲህ የተተከለው ለመጀመሪያ ጊዜ በ1930ዎቹ በኢምፔሪየር ኃይለ ሥላሴ ጊዜ ነው። ኢትዮ ጅቡቲ የባቡር መስመር ከመመረቁ ጋር ተያይዞ እዚሁ ለጋሃር ነው እንግዲህ የአዲስ አበባው ዋናው ተርሚናል ማለት ነው። የሱ ምርቃት ላይ ነው እንግዲህ የሞሐንበሳ የሐውልት እንግዲህ የተተከለው ማለት ነው። እንግዲህ ከዛ በኋላ በ1936 አካባቢ ላይ ከጣሊያን ጋር በነበረው ወረራ እንግዲህ ወደ ጅቡቲ ሄዶ ከዛም ወደ ሮም ተወስዶ ነበረ። ከዛ ከ30 አመት በኋላ እንግዲህ በመንግስቶች ንግግር ምክንያት ተመልሶ እዚሁ መጥቶ ሊተከል ችሏል ማለት ነው። እንግዲህ የዚህ አይነት የሞሐንበሳ የተለያዩ ቦታዎች ላይ አዲስ አበባ ውስጥ አሉ። እዚሁ የብሔራዊ ቲያትር ፊት ለፊትም እንዲሁ የአንበሳው ሐውልት አለ። 4 ኪሎ እና አዲስ አበባ ዩኒቨርሲቲ ውስጥም እንዲሁ የሞሐንበሳ ይገኛሉ ማለት ነው ሐውልታቸው። እንደምትመለከቱት እንግዲህ መንገዱ እየተሰራ ነው የሚገኘው። አሁን ይሄ የታረሰው ቦታ ግሪን ኤሪያ ነበረ፣ ሳር ምናምን የነበረበት ማለት ነው። እንግዲህ አሁን እሱ እየታረሰ ነው የሚገኘው። ሐውልቱ ግን እዛው እንግዲህ የሚያምር ዲዛይን ተሰርቶለት እዛው ይቀመጣል ብዬ ነው የማስበው። የሚነካም አይመስለኝም። ምክንያቱም በጣም ታሪካዊ የሆነ ሐውልት ነው። ከሱም ባሻገር የትሬን ስቴሽኑ አሁን የኢግል ሂልስ ሪል ስቴት እየተሰራበት የሚገኘው ውስጥ ማለት ነው። እንግዲህ እንደምታውቁት 36 ሄክታር የሚሸፍን ቦታ ላይ ነው ይሄ የኢግል ሂልስ የመኖሪያ ቤቶች እየተሰሩ የሚገኘው። ይሄም ማለት የድሮ ባቡር ስቴሽን የኢትዮ ጅቡቲ ባቡር ስቴሽን ያለበት ቦታ ማለት ነው። እጅግ በጣም ሰፊ ቦታ ነው። እንግዲህ ይሄ ሙሉውን እየዞርን የምንመለከተው ነው የሚሆነው። በሜክሲኮ በደብረ ወርቅ ታወር በኩል ድረስ የሚደርስ ነው። ወደዛ ድረስ ሄደን እንመለከተዋለን። ይሄ አሁን እየተሰራ የሚገኘው መንገድ እንግዲህ የማስፋፊያው እስከ ዛፍ ለፍት የምናየው ህንጻ የኖህ ሪል ስቴት ህንጻ ለዛ ጋር እንግዲህ እስከዛ ድረስ ነው የሚደርሰው። እንግዲህ ወደፊት ሊቀጥል ይችላል እስከ ታች ድረስ ማለት ነው። ምክንያቱም በጣም ሰፊ ቦታ ነው ያለው ግሪነሪው ማለት ነው። የከተማችን ሰማይ ጠቀስ ህንጻዎች እንግዲህ ቁልጭ ብሎ ይታያሉ ከዚህ ጋር። እንግዲህ የሜክሲኮ ዲስትሪክት ማለት ነው ይሄ። እንግዲህ እንደምታውቁት ኢግል ሂልስ የዋና ቤዝ ያደረገው ዩናይትድ አረብ ኤምሬት ወይም አቡዳቢ ውስጥ ነው። በ2018 ነው እንግዲህ ከኢትዮጵያ መንግስት ጋር ወይም ደግሞ ከአዲስ አበባ ሲቲ አድሚኒስትሬሽን ጋር በተፈራረሙት ውል መሰረት የድሮ ስቴሽኑን የባቡር ስቴሽኑ ማለት ነው እሱ ቦታ ላይ ከ4000 በላይ መኖሪያ ቤቶችን እንግዲህ ገንብቶ በ7 አመት ውስጥ ጨርሶ ለማስረከብ እንግዲህ ተስማምተው ነበረ። በተለያዩ ችግሮች ምክንያት በተለይ ደግሞ በሲሚንቶና እንዲሁም በመሬት ይዞታ ክርክር ምክንያት የተወሰነ ዘግይቶ እንግዲህ አሁን ላይ 2026 ደርሷል። ይሄም ማለት ወደ ኦልሞስት 7 አመቱ አልቋል።
ነገር ግን በዛ ምክንያት የ2 አመት የባከነ ስላለ እንግዲህ እሱን ኮንሲደር ተደርጎ አሁን ላይ አንደኛው ኢግል ሂልስ ዋን የሚባለው ቢልዲንግ ኦልሬዲ ስራ ጀምሯል ለነዋሪዎች ተላልፎ ማለት ነው። እንግዲህ ሌሎቹ ደግሞ የምንመለከታቸው ነው የሚሆኑት። እንደዚሁ 3 የተለያዩ ሰፋ ያሉ ህንጻዎች እየተሰሩ ነው የሚገኘው። እንግዲህ ይቀጥላል። ከዚህም በላይ 4000 ቤቶች ነው እየተሰሩ የሚገኙት ማለት ነው። ይሄ ፕሮጀክት ሲቲ ዊዝን ሲቲ የሚል እጅግ በጣም ግዙፍ የሆነ ግምት የተሰጠውና ሰፊ የሆነ ከተማ የሚፈጥር ቦታ ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰራ ያሉ አዳዲስ ፕሮጀክቶችን፣ አዳዲስ ገጽታዎችን በየቀኑ የምናስጎበኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን አሳዩን። ጉብኝታችንን የምንቀጥል ነው የሚሆነው። ይሄ መንገድ እንግዲህ ቀጥታ ስንሄድ የምናገኘው ወደ ቂርቆስ ቤተክርስቲያን የሚወስደው መንገድ ነው። በዚህ በኩል ደግሞ ከሜክሲኮ የመጣንበት ማለት ነው። እኛ እንግዲህ የመንገዱ ቁፋሮ እዚህ ድረስ ነው የተደረገው። ከዚህ በኋላ ይቀጥላል አይቀጥልም የሚለውን እርግጠኛ አይደለሁም በእርግጥ እንግዲህ የምትመለከቱት ነው። ቀደም ብዬ የኦልድ ትሬን ስቴሽን ያልኳችሁ ይሄ ቢጫው ህንጻ ነው። እሱ እንግዲህ በጣም የቆየ የኢትዮ ጅቡቲ ባቡር ስቴሽን የነበረ ነው። እንግዲህ እነዚህ ህንጻዎች እየተሰሩ ቢሆንም እንደ ታሪክ እንዲሆን ተብሎ አልተነካም እሱኛው። ይሄ ብቻ ሳይሆን ሌላ ደግሞ አለ በዛኛው ሳይድ የሚታይ ማለት ነው። እሱንም ወደፊት አለፍ ስንል ነው የማሳያችሁ። እንግዲህ እነዚህ የምትመለከቷቸው ግዙፍ የሆኑ ህንጻዎች እንዲሁ ኢግል ሂልስ እያሰራቸው ያሉ 4000 ቤቶች እንግዲህ የሚገኙበት ቤት ነው። እንደምትመለከቱት ግንባታቸው ኦልሞስት ወደ መጠናቀቁ የደረሰ ነው። ዋና መሰረታቸው አልቆ ቀለምም እንዲሁም የተቀቡም አሉ በዛኛው ሳይድ ማለት ነው። ይሄ ፊት ለፊት የምናየው የኢግል ሂልስ ዋን ወይም ደግሞ ለጋር ዋን የሚባለው ታወር ነው። ተጠናቆ እንግዲህ ክፍት የተደረገው ማለት ነው። ያው ክረምት እንደመግባቱ እንግዲህ ዝናብ እያስቸገረ ነበረ። መሀል ላይ ሲዘም ስለነበር ነው እንግዲህ በአንድ ቪዲዮ የተለያየ አይነት የአየር ጸባይ ልናይ የቻልነው። እየቀረስኩኝ በመሀል እንግዲህ ዝናብ ትንሽ አስቸግሮኝ ነበር። አሁን ደግሞ በዚህ በደብረ ወርቅ በኩል ያለው ሳይድ ላይ ነው የሚገኘው። እንደምትመለከቱት ቅድም ያየነው ሌላ የለጋሃር የባቡር ስቴሽን ነበረ። በዚህኛው በኩል ደግሞ የምታያችሁ ከሆነ እዚህ ጋር አነስ ያለች ሌላ ህንጻ አለች። እሷም እንዲሁ የባቡር ስቴሽኑ አካል ነበረች። ይሄ እንግዲህ ከዚህ በፊት ህንጻ የነበረ ቦታ ፈርሶ አሁን እንዲሁ ለሪል ስቴት መስሪያው ቦታው እየተመቻቸለት የሚገኘው። እንግዲህ ቦታው እንደምትመለከቱት እጅግ በጣም ሰፊ ነው። እነዚህ የምንመለከታቸው ሰማያዊ ቆርቆሮዎች ያሉበት አካባቢም የዚሁ የኢግል ሂልስ ፕሮጀክት አካል ናቸው። እንግዲህ እነዛ እየተጠናቀቁ ሲመጡ ወደዚህም እየተሰራባቸው ይመጣል ማለት ነው። አሁን እየቀረስኩላችሁ የሚገኘው የባቡር ሀዲዱ ላይ ሆኜ ነው። እንግዲህ አዲስ አበባ ላይት ሬል ሲስተም ላይ ማለት ነው። ወደ ለጋሃር እንግዲህ ተመልሰን መተናል መብራቱ ጋር ማለት ነው። ይሄ ቀጥታ የምትመለከቱት እንግዲህ የቸርችል ጎዳና እስከ ፒያሳ የሚያስወጣው መንገድ ነው። ይሄ መንገድ በጣም የሚገርመኝ ነገሩ ቀጥ ያለ ነው። እንግዲህ ከዚህ ጋር ቀጥታ ወደ ቸርችል ጎዳና እስከ ፒያሳ ድረስ ያለውን የመዘጋጃ መመልከት ይቻላል። ምንም የሚዞርም ሆነ የሚጠማዘዝ መንገድ የለውም። ስትሬት የሆነ ቀጥታ ነው። በጣም የሚገርም ነው ይሄ የዚህ መንገድ እንትን ማለት ነው። እንደዚሁም ከዛው ከፒያሳ ሆናችሁ ደግሞ ቀጥታ ወደዚህ የለጋሃሩ መመልከት ይቻላል። የመንገዱ እንግዲህ አሰራር በጣም ደስ የሚል ነው፣ ወጥ የሆነ ስለሆነ ማለት ነው። እንግዲህ ይሄ የለጋሃር ኢግል ሂልስ ዋን የተባለው ወይም መጀመሪያ የተጠናቀቀው የሪል ስቴታቸው ነው። ይሄኛው እንግዲህ ለአገልግሎት ክፍት ሆኗል። ውስጡ በጣም ነው የሚያምረው፣ ሌግዠሪ የሆነ መኖሪያ ቤት ነው። ወደዚህ ስንመለከት ደግሞ እንግዲህ የአቢሲኒያ ባንክ
ራቅ ብሎም ንግድ ባንክና የሺፒንግ ህንጻ አለ። ምናልባት በዚህ በኩል የሺፒንግ ህንጻ የፈረሰው ታቁት ይሆናል ብዬ አስባለሁ። እንግዲህ አዲሱ ከመሰራቱ ጋር ተያይዞ ያኛው ኦልድ ሞዴል ስለሆነ እንዲሁም ከአካባቢው ገጽታ ጋርም ስለማይሄድ እንዲፈርስ ተደርጓል። እንዲህ የጎበኘን ሙሉ የለጋር ኢግል ሂልስን እየዞረን የምንመለከት ነው የሚሆነው። እስከ ሜክሲኮ ታክሲ መያዣው ደብረ ወርቅ ታወር ጀርባ በዛ በኩልም ሰፊ ቦታ አለው። በዛ የሚታይ ስላለው እስከዛ ድረስ እንግዲህ እየተመለከትን የምንሄድ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩና ይሄን እንግዲህ የሚያስገርም ፕሮጀክት እንድትመለከቱ ስለጋብዛችኋለሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎች ጋር ተደራሽ እንዲሆን የበኩላችሁን አጋርነታችሁን አሳዩን። እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት ይሁንላችሁ።